ስላለ ይበልላለው በርቱ አመሰግናለሁ። እንዲሁም በማህበሩ ስም በጠቅላላው በብድር ላይ ያላችሁ ወይንም ከማህበራችን የተበደራችሁ ብድር አገልግሎት ያገኛችሁ አባላት በሙሉ ስለተበደራችሁ እናመሰግናለን። ስለተበደራችሁ ማመስገን ብቻ አይደለም እኛም ደስ ብሎናል። በደስታ ነው ብድሩን የሰጠናችሁ ለማለት ነው። ይህንን ካልኩ በኋላ ግን አብዛኛው ተበዳሪዎቻችን በወቅቱ ብድራቸውን እየከፈሉ ነው። በእጅጉ አመሰግናለሁ። ይህ እንዳለ ግን አንዳንድ አልፎ ደግሞ በተለያየ ችግር ምክንያት ብድር የሚያዘገዩ ስላሉ የራሳችንን ችግር የሌላውንም ችግር እንደራሳችን እያየን በአስቸኳይ በፍጥነት ብድር እንድንከፍል እያሳሰብኩኝ ለሁላችሁም ክርስቲያኖች በሙሉ ዓመት በዓሉ የሰላም፣ የፍቅር፣ የደስታ እንዲሆንላችሁና ክርስቲያናዊ ምግባራችንን ቀጥለን እንድንኖር አሳስባለሁ። አመሰግናለሁ። እንኳን አደረሳችሁ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን ማለት እንወዳለን። የነጸብራቅ አባላት እንዲሁም በመላው ዓለም የምትገኙ ደጋፊዎች በሙሉ ደግሜ ያለው ለትንሣኤው በዓል እንኳን በሰላም አደረሳችሁ። እንግዲህ 55 ቀናትን በጾም በጸሎት በስግደት አሳልፋችሁ አሁን ደግሞ የትንሣኤውን ደስታ ለማየት በመታደላችሁ እግዚአብሔር አምላክ የተመሰገነ ይሁን። እሱን ማመስገን እንወዳለን። ለሁላችሁም እንኳን አደረሳችሁ መልእክት እያስተላለፍኩኝ የማህበራችን አባል ያልሆናችሁ የህብረተሰብ ክፍሎች አባል እንድትሆኑ፣ አባል የሆናችሁ ደግሞ ከማህበሩ ጋር ያላችሁን ቁርኝት እንድታጠናክሩ፣ ሼር አክሲዮኖቻችሁን ከፍ እንድታደርጉ፣ በየጊዜው ቁጠባችሁን እንድትቆጥቡ፣ እንዲሁም ደግሞ በአካባቢያችሁ ያሉ የህብረተሰብ ክፍሎችን የነጸብራቅ አባላት እንዲሆኑ እንድትጋብዙ እንድታበረታቷቸው ማሳሰብ እወዳለሁ። በዓሉ የሰላም የጤና እንዲሆንላችሁ መልካም ምኞቴን በማህበሩ ስም እገልጻለሁ። በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። አመሰግናለሁ። ተሰብስበን እንዳማረብን ባውደ ዓመቱ ፍቅር ያትንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም ዓመት በዓል አንቺ ኢትዮጵያ ናት የለፈለሽ ዓመት እስከ ዓመት ይምላ ጓዳሽ አንቺ ኢትዮጵያ አባት እሺ በልህ ከሰው እንዳታይ እንዳይጎልህ። በድጋሚ እንኳን አደረሳችሁ እያልን ነው። ባህላችን እንዲህ እንዳያችሁት ሞቅ ደመቅ ሸብረቅ እያለ እየሄደ ነው። ነጸብራቅ ራሱን ፏ እያደረገ እየሄደ ነው። ቡናው ደርሷል። አሁን ግን እስቲ ወግ እናውጋ ከቴዲ ጋር ወጉን ከቴዲ ጋር መድረኩን ለቴዲ ይለቃለሁ። ለመላው የክርስትና ሃይማኖት ተከታዮች እንዲሁም መላው የነጸብራቅ አባላቶቻችን እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ አደረሰን ለማለት እወዳለሁ። በዚህ በ4 ዓመት ጉዟችን ውስጥ ከኛ ጋር ሆናችሁ ለደገፋችሁን፣ ከኛ ጋር ለቆማችሁ፣ እንዲሁም በተለያየ መስክ ድጋፍ ያደረጋችሁ በአጠቃላይ በጂጂጋ ከጂጂጋ ውጪ ያላችሁ በተለያዩ የኢትዮጵያ ከተሞች ላይ የምትኖሩ የነጸብራቅ አባላት እንዲሁም ከሀገር ውጪም ያላችሁ የነጸብራቅ አባላት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል የትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። ከዚህም በኋላ አብረን እየሰራን እንዲሁም ደግሞ ያለውን በዓላትን አስመልክቶ እንዴት ነው ወጫችን ምን ይመስላል፣ ለበዓላት ምን ያስፈልጋሉ የሚለውን ነገር ደግሞ ከቤተሰባችን ጋር ከነጸብራቅ ቤተሰቦች ጋር ያው ውይይት እናደርጋለን። በዚህም ወግ ያለውን የበዓል አከባበር እንዴት ማድረግ አለብን፣ እንዴት መሆን አለበት የሚለውን ነገር ያው እንወያያለን። እንዲሁም አስተያየታቸውን በዚህ ወግ ላይ ያው እዚህ ጋር ያሉ ቤተሰቦቻችን አስተያየታቸውን ይሰጣሉ ማለት ነው። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ተሰብስበን እንዳማረብን ባውደ ዓመቱ ፍቅር
አትንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም ዓመት ባለ አንቺ ኢትዮጵያ ናት የለፈለሽ ዓመት እስከ ዓመት ይምላ ጓዳሽ አንቺ ኢትዮጵያ አባት እሺ በለህ ከሰው እንዳታይ እንዳይጎልህ በድጋሚ ለመላው የክርስቲያን እምነት ተከታዮች እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። ያው እንግዲህ በዓላት ሲመጡ የተለያዩ ወጪዎች አሉ። ምንድነው በዓላት ሲመጡ ወጪዎቻችንን እንዴት ነው ማውጣት ያለብን የሚለውን ከፋይናንስ ጋር ተያይዞ አቅማችንን ባገናዘበ መንገድ ነው የምናወጣው ወይንስ ደግሞ እንዴት ነው በዓላትን አስመልክቶ የሚወጡት ወጪዎች ከምን አንጻር መሆን አለባቸው የሚለውን ያው በዚህ ርዕስ ላይ ትንሽ ውይይት እናደርጋለን። በቅድሚያ እዚህ ጋር ያሉት የቤተሰቦች የነጸብራቅ ቤተሰቦች ራሳቸውን ያስተዋውቁልናል። ፀሐይ ዘለቀ እባላለሁ። የምክር ቤት አባልና የምክር ቤት ጸሐፊ ነኝ። ስሜ ዘላለም ኩማ ይባላል። የነጸብራቅ የዲጂታል ማርኬቲንግ እና የአይቲ ክፍል ተጠሪ ነው። እሺ፣ አመሰግናለሁ። ስሜ ረዲት ስንታዩ ይባላል። የነጸብራቅ የገንዘብ ቁጠባና ብድር የህብረት ስራ ማህበር የማህበራችን የብድር ባለሙያ ነኝ። አዜብ አበበ እባላለሁ። የነጸብራቅ የማህበሩ የቦርድ አባል የምክር ቤት አባል በዋነኛነት ከማህበሩ የትምህርት ክፍል። እሺ፣ አመሰግናለሁ። አሰገደች አለነ እባላለሁ። የማህበሩ የሴቶችና የግልግል ስራ አስፈጻሚ ኮሚቴ ነኝ። እንዲሁም ደግሞ የፕሮግራሙ ዝግጅት ላይ ዋና ተሳታፊ። አብዩታ ይባላለሁ። የነጸብራቅ የምክር ቤት አባልና የሀብት አሰባሳቢ ኮሚቴ ነኝ። እሺ፣ እናመሰግናለን። የነጸብራቅ ቤተሰቦች እንግዲህ በዋናነት የዚህ ወግ ርዕስ የሚሆነው ምንድነው በዓሉን እንዴት አቅማችን የፋይናንስ አቅማችን ሳይጎዳ በዓላትን ማክበር እንችላለን የሚለው እንደ ወግ ይዘነዋል። ምክንያቱም ያው በዓል ሲኖር ብዙ ጊዜ ወጪ ነው የምናወጣው። ከዛ በዓሉ ካለፈ በኋላ ደግሞ ያው የተለያየ የገንዘብ እጥረት እንዲሁም በቤታችን ውስጥ የተለያየ ነገር ይገጥመናል ማለት ነው። ስለዚህ ይህ ሳይሆን ምንም አይነት የፋይናንስ ጉዳት ሳይደርስብን በዓላችንን በደስታ እንዴት ማክበር እንችላለን የሚል ነው። ለዚህም አጠቃላይ ማህበረሰባችን ምን ግንዛቤ መያዝ አለበት፣ መጨበጥ አለበት፣ በዓልን አስመልክቶ የሚያወጣው ወጪ ከምን ጋር የተያያዘ መሆን አለበት የሚለውን ያው በወጋችን ውስጥ ርዕስ አድርገነው ይዘውናል። ያው እንግዲህ እንደምታዩቸው አባላቶቻችን ያው በፋይናንስ ላይ እንደመሰማራታችን መጠን ያለውን ነገር በደንብ ያውቃሉ። ያው ለዚህም ያለውን ነገር በበዓላት አስተያየት ይሰጣሉ ማለት ነው። ያው በቅድሚያ የማህበራችን ሰራተኛ እንዲሁም የብድር ባለሙያ የሆነችው ረዳይት ስንታየው ለዚህ እስቲ አጭር ያው መግለጫ ትሰጠናለች ማለት። እሺ፣ አመሰግናለሁ። ያው እንደሚታወቀው አብዛኛው የሀገራችን የኢትዮጵያ በዓላቶች የሚታወቁት በምግብ፣ በመጠጥ፣ በአልባሳት እነዚህን በመሳሰሉት ነው። እነዚህ ደግሞ እንዳለ ወጪ የሚፈልጉ ናቸው። ነገር ግን ማህበራችን ምንድነው ማድረግ ያለበት? ሰው እንደ ቤቱ ነው ሊኖር የሚገባው ማለት ነው። ይህ ማለት ከጎረቤት ጋር ያለውን ፉክክር ተትቶ ባለው ኢኮኖሚ ያለውን አቅም ራሱ ስለሆነ የሚያውቀው ሊያደርግ የሚገባው ምንድነው? ራሱ የሚችለውን ኢኮኖሚውን ያገናዘበ ወጪዎችን አውጥቶ በዓሉን ማሳለፍ ይችላል። ከዛ ውጪ ደግሞ አንዳንድ በዓላቶች ደግሞ አሉ ሞራላችንን ብቻ የሚፈልጉ ማለት ነው። ይሄ ማለት ምንም ወጪ የሌለባቸው እንደነ አድዋ እነሱን የመሳሰሉ በዓላቶች ደግሞ አሉ። ይሄ ምንድነው? ኢነርጂን ብቻ ነው የሚፈልገው፣ ወጪ የሌለባቸው የኛን ሞራል የኛን ስሜት ብቻ የሚፈልጉ ናቸው። ስለዚህ አባላቶች እንዲሁም ደግሞ ሌሎች የህብረተሰብ ክፍልም ወጪ በሚያወጡበት ሰዓት ላይ በዓላት በሚኖሩ በሚዘጋጁበት ሰዓት ላይ የራሱን ኢኮኖሚ ማያናጋበት ዛሬ በልቶ ነገ ተርቦ ማያድርበት እንደዛ በመሆን በዓላትን እንዲያሳልፍ እመክራለሁ።
ያለው ማህበራዊ ጠቀሜታ ፋይዳ እንዳለው ያው ይታወቃል። በዓላቶችን ስናከብር የማህበራዊ ህይወታችን አብሮ መብላት አብሮ መጠጣቱ እንዳለ ነው። ይሄም ደግሞ ጠንካራ የሆነ ማህበረሰብ በጣም እጅና ጓንት ሆኖ በሀሳብ ሊስማማ የሚችል ማህበረሰብ ለመፍጠር ያለው ጠቀሜታ ያው ግልጽ ነው፣ እንደሚታወቅ ነው። በዓላቱ ጠንካራ የሆኑ ጎኖች አሉት። አጠቃላይ እንደ ማህበረሰብ ስናየው አብሮ መብላት አብሮ መጠጣት እንዲሁም ደግሞ የተቸገሩትን በመርዳት ጭምር ነው የምናሳልፈውና በዓላቱ ያለውን ጥቅም መዘንጋት የለብንም። ነገር ግን ይህም ቢሆን እንዴት ይህንን በጣም በተቆጠበ እንዲሁም ደግሞ በታቀደ መንገድ ማውጣት እንችላለን የሚለውን እንዲሁ በተጨማሪ ለመያዝ ነው እና ከስሜት ደግሞ ነፃ ሆነን ነው በዓላትን ማክበር ያለብን። ስሜታዊ መሆን የለብንም። ብዙ ጊዜ እንደምናየው በዓላት ላይ ያለውን ነገር ወይ ጎረቤት አይተን ወይ ጓደኛችንን አይተን ነው ወይ አንዳንድ በቲቪ ላይ በሶሻል ሚዲያ ላይ ያለውን ነገር አይተን ምንድነው የምናደርገው? በዛ ልክ ለማውጣት እንጥራለን። ግን ራሳችንን ገዝተን ከቤተሰቦቻችን ጋር ከማህበረሰብ ከጎረቤቶቻችን ጋር አጠቃላይ ደስተኛ ሆነን የምናሳልፍበትን የሆነ የቁጠባን ቆጥበን መጠቀም እንዳለብን ነው የሚሰማኝ። በዚህም ያው አቶ ነብዩ በዚህ ወግ ላይ የተሻለ መግለጫ ያደርጉልናል። እሺ ውድ ነጸብራቅ ቤተሰቦች ይህንን በዓል ስናከብር አቅምን ባገናዘበና ኪስን በማይጎዳ መልኩ እንዲሆን በዓሉን ከቤተሰብ ጋር ከጓደኛ ጋር እንድታሳልፉ በዚያው አጋጣሚ መልእክታችንን እናስተላልፋለን። እሺ እናመሰግናለን። እንግዲህ አመት በዓል እንደሚታወቀው ብቻውን አይመጣም፣ ፋይናንሳችንንም ይዞ ነው የሚመጣውና ፋይናንሶቻችንን እንዴት አድርገን እናሳልጥ ለሚለው ነገር ያው አቅማችን እንደሚፈቅደው እንደ አቅማችን እንደ ቤታችን ሆነን ያንን ፕሮግራም እያዘጋጀን ሁላችንም ያው ስናደርግ የረከሰውን ብዙ ለአንድ ቀን ደስታ የወደፊት እድላችንን ማጨለም ስለሌለብን መራብም ስለሌለብን በፋይናንሳችን ረገድ እንዴት አድርገን በፕሮግራም እንደምናደርገው ቆጥበን ተበድረን በጋራ በግል እያደረግን እየሰራን መቆየት እንዳለብን ግንዛቤ እንሰጣለን። ያው በዓል መቼም በዓል ነው፣ ሳንበላ ሳንጠጣ አንቀርም። ኑሮ ውድነት አለ ተብሎ ደግሞ እንደዚህ አይነት ነገር የለም። ግን ያው ማህበራችን ላይ ስትመጡ እናበድራለን፣ እንቆጥባለን። አመት ባልን በምትፈልጉት በግሩፕ ሆነን እናበድራለን። አመት ባልን ፈታ ዘና የሚሉበትን ብድር እንሰጣለን። እንደዚህ አይነት ነገሮች ስላሉ እየመጣችሁ ከፋይናንሶቻችን ጋር ተዋህዳችሁ አመት ባልን ብታከብሩ ደስ ይለኛል። አመሰግናለሁ። እሺ እንግዲህ በዓልን ስናስብ እኔም የማህበረሰቡ አንድ አካል ነኝ። ብዙ ጊዜ እንለዋለን እንጂ አንተገብረውም። አቅምን ያገናዘበ በዓል ለማክበር ዝግጁ አይደለም። አንድ ሰው ከቤቱ ቢዘጋጅ ከጀርባ ያሉት ብዙ ሰዎች ያ ነገር እንዲጎድል አይፈልጉም። ስለዚህ የግድ ወደዛ ስለምንገባ ቅድሚያ ማህበረሰቡን በዓል ሲደርስ ብቻ ሳይሆን ከበዓል በፊት በእንደዚህ አይነት ነገሮች የብር አያያዝ አጠቃቀም ቁጠባ ምን እንደሆነ ግንዛቤ እየተሰጠ ቢታደግ በዓል በደረሰ ቀን እንደዚህ አይነት መልእክቶችን ማስተላለፍ ፍሬ ያፈራል ብዬ አላምንም። ከበዓል በፊት አሁን ዘመን መለወጫ አለ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የገና በዓል አለ፣ በሙስሊሙ ማህበረሰብ ኢዶች አሉ፣ አረፋዎች አሉ። ስለዚህ ምን ጊዜም በዓል ሲደርስ ሳይሆን ከበዓሉ ቀደም ብለን እንደዚህ አይነት አዌርነሶችን ብንሰጥ ተገቢ ነው እላለሁ። አመሰግናለሁ። መልካም በዓል። እሺ እናመሰግናለን። ያው እስካሁን የነበረን ወግ እንዳየነው እንደተመለከትነው ነው። ያው አሁን ማስተላለፈው መልእክት ምንድነው? ወጪዎቻችን የነገ ቁጠባችንን የነገ እቅዳችንንና የነገ ፍላጎታችንን የሚያሰናክል መሆን የለበትም። እንዲሁም ደግሞ በዓላት ሲመጡ ወጪዎች ብቻ አይደለም መታሰብ ያለባቸው። በዓላት ላይ ብዙ አይነት ንግዶች አሉ። እዛ ላይ ደግሞ ተሰማርተን ገቢዎችን የምናገኝበት የገቢ ምንጭ ነው። ስለዚህ በዓላትን ወጪ ብቻ አድርገን ማሰብ የለብንም። የገቢ ምንጭ እንደመሆኑ ደግሞ ነጸብራቅ ያው የሚሰራው በቁጠባና ብድር ላይ በመሆኑ ለዚህ አገልግሎት የሚውል የገንዘቦችን የብድሮችን አዘጋጅቶ ይጠብቃቸዋል። እናንተም ነጸብራቅ ላይ በመቆጠብ እንዲሁም ደግሞ በመበደር በዓላትን የገቢ ምንጭ እንድታደርጉት ማሳሰብ ወዳለው። በዓሉ
የደስታ የፍቅር የሰላም እንዲሆንልን እመኛለሁ። መልካም በዓል። ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም ዓመት በዓል አንቺ ኢትዮጵያ ናት የለፈለሽ ዓመት እስከ ዓመት ይምላ ጓዳሽ አንተ ኢትዮጵያ አባት እሺ በልህ ከሰው እንዳታይ እንዳይጎልህ። በድጋሚ እንኳን አደረሳችሁ እላለሁ። በድጋሚ ላለው ይወግ ብዙ ነገሮች እንዳስተማራችሁበት እንገነዘባለን። ከወጉ እንደተረዳ ነው ቁጠባ ባህላችን መሆኑን ማሰብ አለብን። በዓል ስናደርግ በእቅድና በፕሮግራም መሆን እንዳለበት ተወያዮቻችን በስፋት ገልጸውልናል። ቁጠባን እናበረታታ ነው የምንለው። ለነጋችን ዛሬ ላይ ያልቆጠብነው ለነገ አይሆንምና ዛሬ ላይ በበዓል ስም ወይም በምን ስም እያልን ወጪዎቻችንን ከምናወጣ በመቆጠብ በዓሉንም ባለን አቅም በማድረግ እንደ ጎረቤቶቻችን ሳይሆን እንደኛው እንደገናም ደግሞ ሌሎች የተቸገሩ ጎረቤቶቻችንን ደግሞ እያሰብን መሆን እንዳለበት ከወጉ ተገንዝበናል። ተወያዮቻችንም አወያዩንም ሁሉንም ከልብ እናመሰግናለን። እንኳን አደረሳችሁ። በዓል እንዴት ነው? በዓሉ እንዴት ነው? ዛሬ እነዚህ የምታዩዋቸው ዛሬ እኒህ የምታዩዋቸው ሁሉ በየጉባኤው ላይ የነጸብራቅን ፈካ ብትናርገው በየጠቅላላው ጉባኤው ላይ ጉባኤት ባደረግን ቁጥር እነዚህን ፊቶች ያላየ ሰው የለም። በዛ ብቻ አይደለም፣ በኮሚቴነትም እያገለገሉ የብድር ኮሚቴ የብድር ባለሙያንም ታውቃላችሁ። ሁሉ ጊዜ ነጸብራቅ በስሟ የተመሰረተላት ነጸብራቅ አይደለች እንዴ? ፋብትን ብላ ነው። ዛሬማ በቃ በዓሉን በቃ እንደው እናንተ ናችሁ በዓሉን የዋላችሁት። እንዴት ነበር በዓሉ? ጥሩ ነበር አይደል? ጥሩ ነበረ። እስቲ ቆይ ሰው በማምጣት የአገልግሎታቸውን ብቻ አይደለም ዛሬ እስቲ የበዓሉን ቡና እንየው አይደለም? በዛውን ቡና እየጠጡ ወጋቸውንም እናዳምጥ አይደለም? መድረኩን ለነሱ ለምን አለቀው? ስለዚህ መድረኩን አሰገደቻለነ መምህርት አሰገደቻለነ ታሳልጠው እንኳን አደረሳችሁ። እንኳን እንግዲህ እግዚአብሔር ለዚች ቀን ስላበቃን እግዚአብሔር የተመሰገነ ይሁን። እንግዲህ አሁን ያው ቡና እየጠጣን አንዳንድ ወጎች አሉን። እሷን ወጋችንን እስቲ እናሳልጣት። አቶ ዘላለም እስቲችን ዳቦ ቆረስ ያደርጉልናል። ዳቦ ቆረስ አድርጉልን፣ ቡና ጠጡ አቅርቡልንና እኛም ወደ ወጋችን እንሂድ። ያው ቡና እየጠጣን እንግዲህ ወደ ወጋችን እንሄዳለን። ያው ሴቶቻችን እንግዲህ እንዴት ነው እስቲ ሴቶች በቁጠባው ዘርፍ ላይ በዚህ በነጸብራቅ ብድርና ቁጠባ ዘርፍ ላይ ምን ያህል አባላት ሴቶች አሉ? እንደው ስራቸው እንዴት ነው? ቅልጥፍናቸውስ እንዴት ነው? እስቲ እህቴ እንግዲህ ረዴትን ነው የምጠይቀው። ምን ያህል ሴቶች በእኛ በዚህ በነጸብራቅ ቁጠባና ብድር ላይ ተሳትፈውልናል? እሺ፣ አመሰግናለሁ። እንኳን አደረሳችሁ። ያው እንደሚታወቀው ሴቶች በኢኮኖሚው ዘርፍ ጠንካራውን እንቅስቃሴ እያደረግን የምንገኝም ደግሞ ነን ማለት ነው። ይህ ማለት አብዛኛውን ጊዜ ሴቶች አትችሉም ከሚለው አስተሳሰብ ወጥቶ በነጸብራቅ የገንዘብ ቁጠባና ብድር የህብረት ስራ ማህበር ውስጥ አባል ሆነው ቆጥበው ብድር ተበድረው በጣም የሚገርም ለውጦችን እየሰሩ ያሉ አሉ። እንደውም ከመመለስ አንጻርም በጣም ጠንካራ የሆኑ አብዛኛዎቹ እንደውም በጥንካሬም በአመላለስም እያስመሰገኑም ደግሞ ያሉ ሴቶች ናቸው ማለት ነው። ይህ ማለት አሁን ማህበራችን ለበርካታ ሴቶች ይህ ማለት ወደ 116 የሚጠጉ
ሴት አባላቶቻችን ከ27 ሚሊዮን ብር በላይ ብድር አሰራጭቷል። ከዚህ ውስጥም ደግሞ ለተለያዩ ዘርፎች ብድር ሰጥተናል ማለት ነው። ይሄ ማለት ከአራት አይነት ዘርፍ ውስጥ ለማህበራዊ ጉዳይ ለ71 ሴት አባላቶች ከ8.3 ሚሊዮን ብር በላይ ለሴት አባላቶቻችን ብድር ለቀናል። ይህ ማህበራዊ ዘርፍ የምንለው የብድር አይነት ምንድነው? ቤት ውስጥ ያለውን ወጪ፣ የቤታቸውን ኢኮኖሚ ለማንቀሳቀስ፣ የቤት እቃቸውን ለማሟላት እነዚህ ወጪ ወይም ፍጆታ ላይ የሚውሉትን የብድር ዘርፍ በዛ ዘርፍ ውስጥ የተበደሩ 71 ሴት አባላቶች አሉ ማለት ነው። ከዛ ውጪ ደግሞ ለንግድ ስራ የሚፈልጉ 17 ሴቶች ነበሩ። ለነሱ ወደ 7.4 ሚሊዮን ብር ብድር ለቀናል ማለት ነው። ይህ ምንድነው? ሴቶች በንግዱ ዓለም ላይ ሰፊውን እንቅስቃሴ እያደረጉ እንደሚገኙም ጭምር ማሳያ ነው ማለት ነው። ለተሽከርካሪ ግዢ ራሳቸው የሚነዱ ካሉ ለራሳቸው እንዲሁም ደግሞ ለሌሎች ለልጆቻቸው ለባሎቻቸው የስራ እድልን የፈጠሩ 11 የሚጠጉ ሴቶች አሉ። ለነሱ ደግሞ ከ4 ሚሊዮን ብር በላይ ብድር ለቀናል ማለት ነው። ከዛ ውጪ ቤታቸውን መስራት የሚፈልጉ ቤት ጀምረው መጨረስ ያቃታቸው ወይ ደግሞ ቤት መገንባት ለሚፈልጉ 17 ሴት አባላቶቻችን ከ6.5 ሚሊዮን ብር ለቀናል ማለት ነው። ይህ የሚያሳየው ምንድነው? ሴቱ በፋይናንሱ ዘርፍ ጠንካራ እንቅስቃሴ እያደረገ ኢኮኖሚያቸውን በጣም በሚገርም ፍጥነት እየለወጡ ያሉ መሆናቸውን ነው የሚያሳየው ማለት ነው። ያው ሴቶቻችን በእውነቱ እንዳው በትልቅ ደረጃ ላይ ይገኛሉ ማለት ነው። ያው ደግሞ ስንለኛ ሴቶች ስንባል በማንኛውም ቦታ በማንኛውም ረገድ በብዙ ቦታ ላይ ትልቅ ተሳትፎ ያለን ሴቶች አለን። በእውቀትም አንጻር በስራም አንጻር በብዙና ሴቶቻችንን እንግዲህ ከዚህ የበለጠ ደግሞ ለማበረታታት ያው እንደምናየው እድሮችን ስንመለከት ብዙ ጊዜ ብዙ እድሮች ላይ ሴቶች ናቸው። ለምሳሌ እናት እድርን ብንወስድ ሁሉ ከሂሳብ ሹሙም ኦዲተሩም ምኑም በሴት የተደገፈ ነውና ልክ እኛም አሁን ነጸብራቅ ላይ ሴቶቻችንን ወደዚህ ለማምጣት እንደው ምን አይነት አካሄድ ብንሄድ የተሻለ ይመስላል ብለሽ ታስቢያለሽ? ያው አስቀድሜ እንዳልኩሽ አሰጌ ሴቶች በጣም ኮሚትድ ናቸው። ይህ ማለት አንድን ነገር ከያዙ ከጥግ ሳያደርሱ ከዳር ሳያደርሱ የሚያቆሙት ነገር የለም። ነገን ሲያስቡ ነገቸውን ማሻሻል ሲፈልጉ ዛሬን ነው መጀመር የሚጀምሩት ማለት ነው። ይህ ማለት ነገን ሲደርሱ አይደለም ቀድሞ አይምሯቸው የሚስለው ነገ ላይ ደርሰው ሳይሆን አሁን ዛሬ ላይ ቆሞ ነው የነጋቸውን አስበው አልመው ጨርሰው ውሳኔዎች የሚወስኑት ወይ ደግሞ ነገሮች ውስጥ የሚገቡት ማለት ነው። እንዳልሽው የተለያየ ኃላፊነት ላይ የስራ አመራር ላይ አብዛኛው እኛ ጋም ቢሆኑ ደግሞ በምክትል ሰብሳቢነትን ሴት ነች እኛ ጋም ያለችው ማለት ነው። ይሄ ምንድነው የሚያሳየው? ሴቶች በስራ አመራር ላይ በተሰጣቸው ኃላፊነት ላይ በጣም በርትተው ታትረው እንደሚሰሩ ለኃላፊነትን ብቁ መሆናቸውንም ጭምር ነው የሚያሳየው ማለት ነው። እሺ አመሰግናለሁኝ። እንግዲህ ያው እንደምታዩት እንግዲህ እኛ ሴቶች ለስራና ለተሰጠን ኃላፊነት ወደ ኋላ እንደማንል እርግጠኛ ነኝ። እስቲ ወደ እህቴ አዜብ ደግሞ ልሂድና በሴቶችና ህፃናቶች ላይ ነው እንግዲህ ያኛ ፕሮግራማችን። ያው ሴቶች ህፃናቶችን እንዴት አድርገን ነው ህፃናቶቻችንን ወደዚህ ብድር አምጥተን የኛ አባል ልናደርግ የምንችልባቸውን እስቲ ከተሞክሮ ካደረግሻቸው እስቲ አንዳንድ ገለጽ ብታረጊልን። እህቴ አመሰግናለሁ። በቅድሚያ ሴቶች እህቶቻችንና ታዳጊ ህፃናትን ወደዚህ የብድር ቁጠባ የገንዘብ እንትን ውስጥ ለማስገባት ትልቅ ኃላፊነት ያለብን ቢሆንም ቀድመን ልጆቹን ገንዘብ ቁጠባ ማለት ምን እንደሆነ ገንዘብ የሚለው ነገር ከቁጠባ ጋር አብሮ መንቀሳቀስ እንዲችል ዛሬ ያገኟትን ነገር ለነገ ማስቀመጥ እንዲችሉ በጨዋታ መልክ በተረት መልክ ነገን ማሰብ ሲችሉ ዛሬ መቆጠብ እንደሚያስፈልግ አዌርነስ መስጠት የሚገባ ይመስለኛል። እኔ ብዙ ጊዜ ከልጆች ጋር ስለምውል ልጆችን በእንደዚህ አይነት ነገር አወራለሁ፣ እቀርባለሁ። ሳንቲም ሲያገኙ ባልባሌ ነገር እንዳያባክኑ መያዝ እንዲችሉ በቀልድ እያዋዛው ብዙ ጊዜ አወራለሁ። ብዙ ልጆች አላቸው የጣሳ ባንኮችን ሰርተው ገንዘብ የማጠራቀም ሆቢ እንዳላቸው ያወሩኛል። ግን ከባክግራውንዳቸው ቤተሰብ ጫና ያደርግባቸዋል። ያችን የሚያገኘዋትን ገንዘብ ነገ ላይ ታገኘዋለ ዛሬ እኔ ልጠቀምበት እያሉ ወደ ኋላ የሚጎትቷቸው ቤተሰቦቻቸው ናቸው።
አሁን ትልቁ ነገር ቤተሰብን እንዴት አድርገን ከልጆች እናላቅ ነው። ልጆች የጅጅጋ ልጆች በእውነት ይሰራሉ። በተለይ ወንዶቹ በትርፍ ሰዓታቸው ግርጊራ ይሰራሉ፣ ባንኮች ይሰራሉ። ግን ያችን ሳንቲም እውነት ለመናገር ጫማ አይቀይሩባትም። ለቤተሰብ ነው ድጎማ የሚያደርጉት። መውላቸው ልጆች የአቅመ ደካማ ልጆች ናቸው ብዙዎቹ የመንግስት ትምህርት ቤት እንደምንውል አቅጣጫ መሰረት እና ቤተሰብን ለመደገፍ ነገን ሳይሆን ዛሬን ነው የሚያስቡት። ቀደም ብዬ የተወሰኑ ልጆችን ወደዚህ ጽህፈት ቤት አምጥቼ ነበረ። ግን ልጆቹ መራመድ አልቻሉም። ማነቆ ሆኖባቸዋል። ቤተሰብ ማነቆ ሆኖባቸዋል። መተው እንኳን ፈርመው የመቆጠቢያ ደፍተራቸውን እንዲወስዱ አልተባበሯቸውም። ቤተሰብ ላይ ነው አሁን መስራት የሚገባን፣ ቤተሰብ ላይ ነው። ቤተሰብ ትልቅ ማነቆ ሆኖብናል። ይህንን እንግዲህ ከእግዚአብሔር ጋር ቤተሰቦቻቸውን እያቀረብን እያወያየን ነው። ሰሞኑን የተወያየዋቸው ቤተሰቦች አሉ። መተው የጀመሩትን ነገር እንዲቀጥሉ እንዲያደርጉ ተወያይተናል፣ ተማምነናል። ቀጣዩን ጊዜ የተሻለ ነገር እንሰራለን ብዬ አምናለሁ። አመሰግናለሁ። እንግዲህ እንደምትሰሙትና እንዳያችሁት ነው እንግዲህ ያው የነጸብራቅ ሴቶቻችን አባላቶቻችን ወደዚህ እንግዲህ እየመጣችሁ እኛን ተተኪ ስለምንፈልግ ተተኪ ሆናችሁ እንድታበረታቱን እስቲ ስለ ማህበሩ ሴቶች ደግሞ ጠቅለላ አድርጋ አንድ ሀሳብ እህቴ ፀሐይ ስለተሰጠኝ እድል አመሰግናለሁ። እኔ በሴቶች ዙሪያ ላይ ያው እዚህ አባል ላይ እንዲቀላቀሉ ያረኳቸውም ብዛት ሴቶች ናቸው። በስራ ዓለም ያሉ ሴቶች ናቸው እና ያው ሴት ጠንካራ ነች። በስራ ዙሪያ ላይ ያው ሰርታ መቀየር የምትችል ነች እና ያንን የምትሰራውን ነገር ዝም ብላ ያለ ተቀማጭ ወይም ደግሞ ሰርታ ቆጥባ ማግኘት ትርፋማ እንድትሆን መሆን እንዳለባት ግንዛቤውን እየሰጠው ወደ ነጸብራቅ መታ አክሲዮን ገዝታ ሴቪንግን በየወር እያረገች ያው ብድር መበደር በምትችልበት ሰዓት ላይ ያን ነገር እንደ ቀልድ ዝም ብላ እያመጣች የምትጥለው ነገር በኋላ ላይ መበደር እንደምትችል ተበድራም ደግሞ ትርፋማ እንደምትሆን ይህንን አዌርነስ እየሰጠው ያው ወደ ማህበሩ የቀላቀልኳቸው ሴቶች አሉ። ያው ጠንካራ ሆኖ እንደማያቸው እርግጠኛ ነኝ። አመሰግናለሁ። ያው በመጨረሻ እንግዲህ ያው የሴቶችን ሀሳብ ሰምተናል። ወጋችንም እንግዲህ ይሄንን ይመስላል። ያው ማስተላልፈው መልእክት እንግዲህ ውድ ማህበርቶኝ አባሎቻችን፣ ሴት እህቶቼ፣ እናቶቼ፣ ልጆቼ ኑ ነጸብራቅ እንቆጥብ፣ እንደግ፣ በጋራ ተበድረን እንስራላለው። በነጠላም በግሩፕም እንበደር። መልካም የፋሲካ በዓል ይሆንላችሁ ብዬ አመሰግናለሁ። ግናለን እንግዲህ እንዳያችሁት ነው ወጉ ደመቅ ብሎ እያለ ነው። አድማጭ ተመልካቾቻችን በዓሉን ከኛ ጋር ስለሆናችሁ ከልብ እናመሰግናለን። እንግዲህ ሴት እህቶቻችን እንደገለጹት ሴቶች የት ናችሁ ነው። ብዙዎች ተቀላቅለው ህይወታቸውን እየቀየሩ እንደሆነ የብድር ባለሙያውም ጨምረው ብዙ ነገር እየሰማን ነው። ሴቶች የት ናችሁ ነው። ከዚህ በኋላ በዚህ በዓል ላይ ይሄ ፕሮግራም የምትከታተሉ እህቶቼ እላለሁ እኔም ኑ ነጸብራቅን ተቀላቀሉ፣ ተለወጡ፣ እንቆጥብ፣ እንበደር፣ እንደግ ይላል ነጸብራቅ። ስለዚህ ወጋችንን ያቀረቡልንን እህቶቻችንን ከልብ ነው የምናመሰግነው። ወደሚቀጥለው ፕሮግራም እንሄዳለን። ሰላም ጤና ይስጥልኝ። ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም ዓመት በዓል አንቺ ኢትዮጵያ ናት የለፈለሽ ከዓመት እስከ ዓመት ይምላ ጓዳሽ አንተ ኢትዮጵያ አባት እሺ በለህ ከሰው እንዳታይ እንዳይጎልህ። በድጋሚ ከኛ ጋር ስለሆናችሁ በዓልን ከኛ ጋር እያስተላለፋችሁ ስለሆነ እንኳን አደረሳችሁ ለትንሣኤው በዓል እያልን ወደ ጥያቄና መልስ ውድድር እንሄዳለን። ዛሬ ጥያቄውንና መልሱን ውድድር የሚያደርጉልን የማህበሩ አመራሮችና የማህበሩ ሰራተኞች ነው። በሁለት በጋራ ሆነው ምን አይነት ጥምረት እንዳላቸው ዛሬ እናያለን።
እንተዋወቃለን ወይ ይላል አይደል እንዴ? ዛሬስ ኮሚቴውና ሰራተኛው አብረው ይሰራሉ ወይ አብረው ይናበባሉ ወይ የሚለውን ሁለት ሆነው ይሰራሉ። በሀ ቡድን ያሉት ኤፍሬም አማን የማህበሩ የሂሳብ ክፍል ኃላፊ እንዲሁም የእሷ አጋሮና የምትሰራው ረዴት ስንታየው የማህበሩ የብድር ባለሙያ አዜብ ለቡድን ላይ ያሉት ሁለቱ አዜብ አበበ መምህርት አዜብ አበበ የቦርድ አባልና የትምህርት ክፍል ቴድሮስ ልመነ እዛ ጋር ሂሳብ ሹም አድርገን ነበር። የሂሳብ ባለሙያውን ወደዚያ መጣ ነው የፋይናንስና አስተዳደር ክፍል ኃላፊ። በእነዚህ እናወዳድራቸዋለን። በነገራችን ላይ ዶሮ እንደተሰራ ሰማን። ቤቶቻችሁ አይደል እንዴ? እንቁላል ሊያንስ ይችላል ብለናል። እንቁላሉን ደግሞ አሸናፊው ይዞ ይሄዳል። አታስብ ወገኔ፣ እንቁላሉን ይዛችሁ ትሄዳላችሁ። ዶሮው ባይሰራ ኖሮ ዶሮውንና በጉን ልናስከትል ነበር። ግን ስናይ ዶሮ እንደተሰራ ኢንፎርሜሽን ደረሰን። ስለዚህ ምንድነው ማድረግ ያለብን ብለን ስናስብ እንደ አወዳዳሪ አካል አይ እንቁላል ሰማይ ጠቅሷል፣ ስለዚህ ለአሸናፊው ለምን እንቁላል ይዘው እንደሄዱ አናደርግም ተብሏል። ስለዚህ ነጥቡን የማህበሩ ስራ አስኪያጅ ይይዝልናል። ከጀርባው ነው የማህበሩ ስራ አስኪያጅ ነጥብ ይያዛል። ጥያቄው እንግዲህ ሁለታችሁን ነው ሃና ለነው ሙሉ ቁጥር ጎዶሎ ቁጥር እና እንበልና እናንተ እድል ልስጥና አንድ ቁጥር ወይስ ሁለት ቁጥር እናንተ መጀመሪያ እድል ልስጥ። አንድ ቁጥር ለነሱ አንድ ቁጥር ብያለሁ። ጥያቄ 1 አቶ ልመነ የነጸብራቅ አባል ለመሆን ወስነዋል። አባል ለመሆን ማሟላት ያለበት የመጀመሪያና ወሳኝ እርምጃ ምንድን ነው? ሀ የቤት ካርታ ማስያዝ፣ ለ መመዝገቢያ ክፍያ መክፈልና የአባልነት ፎርም መሙላት፣ ሐመረሃ የ6 ወር ደሞዝ በቅድሚያ መክፈል፣ መ ቢያንስ 10 አባላት መመልመል። እሺ መልሱ ለ ነው። ፎርም መሙላትና መመዝገቢያ ብር ማምጣት ነው። ጥያቄው በትክክል ተመልሷል። ምድብ ለ ነው የምንጠይቀው። ሁለተኛ ጥያቄ በገንዘብ ቁጠባ ብድር ተቋም ሳኮ መርህ መሰረት የአንድ አባል የድምፅ ብልጫ የሚወሰነው በምንድን ነው? እደግመዋለሁ ጥያቄውን። በገንዘብና ቁጠባ ብድር ተቋም ሳኮ መርህ መሰረት የአንድ አባል የድምፅ ብልጫ የሚወሰነው በምንድን ነው? ሀ ባለው የዕጣ ወይም የሼር ብዛት፣ ለ አንድ አባል አንድ ድምፅ በሚለው ዲሞክራሲያዊ መርህ፣ ሐመረዋ በእድሜ ብልጫ፣ መ በሀብት መጠን። መልሱ ያው ለነው። መልሱ ለነው በትክክል ተመልሷል። ማለት ነጸብራቅ ምንም ያለ አባል መሆን የሚፈልግ የትኛውም ያህል መጠንና ገንዘብ ቢኖረው አንድ ድምፅ ነው። በቃ ዲሞክራሲያዊ አካሄድ ነው የሚሄደውና አንድ ድምፅ ለአንድ ድምፅ ነው የሚሄደው። ወደ እናንተ መጥቻለሁ። ወይዘሮ አስቴር የአባልነት ግዴታ አልተወጡ በሚል በየትኛውም ሁኔታ ላይ ሀ በመደበኛ ስብሰባዎች ላይ ሲገኙ ማለት አልተወጡም ካልን በመደበኛ ስብሰባ ላይ ሲገኙ፣ በየወር ቁጠባ ሲቆጥቡ፣ ያለበቂ ምክንያት ለ3 ወር ተከታታይ ወራት ቁጠባ ሲያቋርጡ፣ ሌላ አባል ዋስ ሲሆኑ። መልሱ ሐመርሃ።
መልሱ ሐመሯ ነው። በትክክል ተመልሷል። እንግዲህ አንድ አባል የሚሆነው በተከታታይ ቁጠባውን ካቋረጠ አንድ አባል ከአባልነት በራሱ ፍቃድ እየለቀቀ ነው ማለት ነው። ለዚህ ነው የጽህፈት ቤት ሰራተኞቻችን ደጋግመው ያ እንዳይከሰት እየተደወለ የሚያነቃቁት በዚህ መሰረት ነው። እናመሰግናለን። አራተኛ ጥያቄ ወደ እናንተ መጣው። አንድ አባል እጣ ወይም ሼር ሲገዛ ጥቅሙ ምንድን ነው? የድርጅት ባለቤት ባለድርሻ ይሆናል። ለበዓል ስጦታ እያጠራቀመ ነው። ገንዘብ ለሌላ ሰው በነፃ እየሰጠ ነው። የብድር ወለድ እየከፈለ ነው። መልሱ ሀ ነው። በትክክል ተመልሷል። መልሱ ሀ ነው። አንድ ሰው እዚህ ድርሻ ሲገዛ ባለ ድርሻ ሆኗል ማለት ነው። ባለ ሀብት ሆኗል ማለት ነው። ራሱን እያደረገ ነው። ወደ እናንተ መጣው። ከሚከተሉት ውስጥ የገንዘብና ቁጠባ ብድር ተቋም አባል መሆን የሚሰጠው ጥቅም የቱ ነው? ሀ የቁጠባ ባህል ማዳበር፣ ለዝቅተኛ ወለድ ያለው ብድር ማግኘት፣ ሐመርሃ በየዓመቱ የትርፍ ክፍፍል ማግኘት፣ መ ሳይቆጥቡና ሳይበድሩ በየወሩ ደሞዝ መክፈል። ጥያቄውን ልድገምላችሁ። ከሚከተሉት የገንዘብ ቁጠባ ብድር ተቋም አባል መሆን የሚሰጠው ጥቅም የቱ ነው? የሚሰጠው ጥቅም የቱ ነው? ሀ ቁጠባ ባህልን ማዳበር፣ ለዝቅተኛ ወለድ ያለው ብድር ማግኘት፣ ሐመርሃ በየዓመቱ የትርፍ ክፍፍል ማግኘት፣ መ ሳይቆጥቡና ሳይሰሩ በየወሩ ደሞዝ መክፈል፣ ሰ ሀ ለ ሐመርሃ መልስ ናቸው። ሰ ነው መልሱ። ሀ ለ እና ሐመርሃ መልስ ናቸው። ትክክል፣ በትክክል ተመልሷል። ጥያቄ ቁጥር 6 መደበኛ ቁጠባ ለአንድ አባል ያለው ፋይዳ ምንድን ነው? መደበኛ ቁጠባ ለአንድ አባል ያለው ፋይዳ ምንድን ነው? ለብድር ዋስትናና ለጡረታ ጊዜ የሚሆን ተቀማጭ ነው። ሀ ለማህበሩ የሚሰጠው መዋጮ ነው። ሐመርሃ መመለስ የማይቻል ክፍያ ነው። መ ለዓመት በዓል መጨረሻ የሚሆን ወጪ ነው። ጥያቄውን ልድገም። መደበኛ ቁጠባ ለአንድ አባል ያለው ፋይዳ ምንድን ነው? ሀ ለብድር ዋስትና እና ለጡረታ ጊዜ የሚሆን ተቀማጭ ነው። ለማህበሩ የሚሰጠው መዋጮ ነው። ሐመርሃ መመለስ የማይቻል ክፍያ ነው። መ ለዓመት በዓል መጨረሻ የሚሆን ወጪ ነው። መልሱ ለ ነው። መልሱ በትክክል አልተመለሰም። በትክክል አልተመለሰም። መልሱ የሚሆነው ሀ ነው። ሀ ነው። ለብድር ዋስትናና ለጡረታ ጊዜ ሲል ማለት ወደፊት ዛሬ የምናስቀምጠው ቁጠባ ለወደፊታችን ዋስትናችን ነው ማለት ነው። ለነገችን ዋስትናችን ማለት ነው። ዛሬ የምንቆጥበው ቁጠባ ነው። ስለዚህ መልሱ በትክክል አልተመለሰም። መልሱ ሀሌንታዋ ነው። እሺ፣ ጥያቄ ቁጥር 7 ፍቃደኛ ቁጠባ ከመደበኛ ቁጠባ የሚለየው በምንድን ነው? ሀ በግዴታ ስለሚቆጥቡ፣ ለአባሉ በፈለገ ጊዜ ወጪ አድርጎ መጠቀም ስለሚችል፣ ሐመርሃ ብድር ስለሚያስገኝ፣ መ ወለድ ስለሌለው። ጥያቄውን ልድገምላችሁ። ፍቃደኝነት ቁጠባ ከመደበኛ ቁጠባ የሚለየው በምንድን ነው? በግዴታ ስለሚቆጠብ፣ ለአባሉ በፈለገ ጊዜ ወጪ አድርጎ መጠቀም ስለሚችል፣ ብድር ስለሚያስገኝ፣
መወለድ ስለሌለው ጥያቄውን ልገም ለመጨረሻ ጊዜ ጥያቄውን ደግመዋል። ፈቃደኛ ቁጠባ ቮለንተሪ ሴቪንግ ማለት ነው። ቮለንተሪ ሴቪንግ ማለት ነው። ከመደበኛ ቁጠባ የሚለየው በምንድን ነው? ሁለት አይነት ቁጠባ አለ። የፈቃደኝነት ቁጠባ እሺ፣ በግዴታ ስለሚቆጠብ ለአባሉ በፈለገ ጊዜ ወጪ አድርጎ መጠቀም ስለሚችል ሐመራዋ ብድር ስለሚያስገኝ መወለድ ስለሌለው መልሱ በትክክል ተመልሷል። የፈቃደኝነት ቁጠባ ማስቀመጥ እንችላለን፣ በምንፈልግ ጊዜ ደግሞ አውጥተን መጠቀም እንችላለን። እናመሰግናለን። ወደ 8ኛው ጥያቄ ሄዳለሁ። 8ኛው ጥያቄ በደንብ አድምጡኝ። አቶ አቤል ልጅ የዩኒቨርሲቲ መግቢያ የሚሆን ገንዘብ ለብቻው ማጠራቀም ይፈልጋል። ለዩኒቨርሲቲ የሚሆን ብር ለብቻው ማጠራቀም ይፈልጋል። ነጸብራቅ ለዚህ ምን አይነት አገልግሎት አለው? ሀ የልጆች ወይም የዓላማ ቁጠባ፣ ለ የንግድ ብድር፣ ሐመሯ አክሲዮን ሽያጭ፣ መ የቤት ክራይ አገልግሎት። ሀ የልጆች ቁጠባ። መልሱ በትክክል ተመልሷል። ማለት ለልጆቻችሁ ዩኒቨርሲቲ እንዲገቡ ከወዲሁ ለትምህርት ቤት የሚሆን ነገር ማድረግ ስትፈልጉ ልጆቻችሁን በነጸብራቅ ብትቆጥቡ እስከ ዩኒቨርሲቲ እስከፈለጉበት ደረጃ ሊያደርስልዎት ይችላል። ነጸብራቅ ከናንተ ጋር ነው። ባሉን ከኛ ጋር እያሳለፋችሁ ስለሆነ በጣም ደስ ብሎናል። እንኳን አደረሳችሁ። በድጋሚ እንኳን አደረሰ እንላለን። ወደ ጥያቄው መለሳለሁ። ጥያቄ ቁጥር 9 ገንዘብ ቤት ውስጥ ከማስቀመጥ ይልቅ በነጸብራቅ ገንዘብ ቁጠባ ብድር ተቋም መቆጠብ ለምን ይመረጣል? ሀ ለገንዘብ አስተማማኝ ጥበቃ ስለሚደረግለት፣ ለወለድ ስለሚያገኝ፣ ሐመሯ ለብድር ብር ስለሚከፈል፣ መ ሁሉም መልስ ናቸው። መልሱ መን። መልሱ በትክክል ተመልሷል። እንግዲህ ገንዘባችንን እቤት ከምናስቀምጠው ነጸብራቅ ብናስቀምጠው አንደኛ ብሩ ተማመን ነው። ሁለተኛ ለብድር ስንፈልግ ለብድር እንጠቀምበታለን። ለሁሉ ከወለድም በነፃ እናስቀምጥም። ስናስቀምጥ እዚህ ስናስቀምጥ ጠቀም ያለ ወለድ እያገኘን ነው ማለት ነው። ብሩን ካዝና አስቀምጦ ጠፋ አልጠፋም ከማለት ነጸብራቅ አምጥቶ ቢያስቀምጡት መልካም ነው። እናመሰግናለን። ጥያቄ ቁጥር 10 አንድ አባል መደበኛ ቁጠባ ቢያሳድግ ምን ትርፍ ያገኛል? መደበኛ ቁጠባ ቢያሳድግ ምን ትርፍ ያገኛል? ሀ ማግኘት የሚችለው የብድር መጠን ይጨምርለታል። ለ በጉባኤ ላይ 2 ድምፅ ይሰጠዋል። ሐመሯ ከግብር ነፃ ይሆናል። መ ምንም ለውጥ የለውም። መልሱ ሀሌንታዋ። በትክክል ተመልሷል። እናመሰግናለን። ተራ ቁጥር 10 እናመሰግናለን። እንግዲህ ጥያቄና መልሳችንን በዚህ ላይ እናበቃለን። እንግዲህ ከዚህ ጥያቄና መልስ ብዙ ቁም ነገሮችን እንደወሰዳችሁ ተስፋ እናደርጋለን። አሸናፊዎች የሆናችሁትን ባላቅም ዳኞች እስከሚያገኙን ድረስ ነጥብ እስከሚነገረን ድረስ ግን እንኳን ደስ ያላችሁ፣ እንቁላሉን ይዛችሁ ወደ ቤታችሁ ትሄዳላችሁና እናመሰግናለን። አሸናፊው በደረሰን ነጥብ መሰረት ምድብ ሀ ያሉት አቶ ኤፍሬም አማንና አቶ ወይዘሪት ረዴት ስንታየው 5 ከ5 በማምጣት አግኝተዋል። በእውነት የዛሬው ከፍተኛ ተወዳዳሪ የነበሩት
መምህር ታዜብ አበበና ቴዎድሮስ ልመነ እነሱ ደግሞ ለትንሽ 4 በማምጣት የበዓሉ ድምቀት ሆነዋል። ከልብ እናመሰግናለን። ሁላችሁንም ከልብ እናመሰግናለን። በድጋሚ እንላለን መልካም በዓል።